ሰላም ቅዱሳን ይህ በግሬስ ክርስቲያን ሚዲያ ተዘጋጅቶ የሚቀርብላችሁ ያልተቀበረው መክሊት የሚሰኘው የፖድካስት ፕሮግራማችን ነው። ዛሬ በማለዳ ተነስተን ከአዲስ አበባ ወደ ሐዋሳ እየሄድን ነው። አንድ እንግዳ ልናገኝ እንሄዳለን። አብራችሁን ሁኑ። ተመልካቾቻችን አሁን ከሐዋሳ በቅርብ ርቀት የምትገኘው ሐዋሳ መግቢያ ላይ ያለችው በብሻንጉራቻ ነው የምንገኘው። እንግዳችን የሚገኘው እዚህ አካባቢ ነው የሥራ ቦታው። ስለዚህ ወደሱ እየሄድን ነው። ገብተን እናናግረዋለን። ብዙ ነገር ደግሞ እናገኛለን ብዬ እጠብቃለሁኝ። አብራችሁን ሁኑ። ሰላም ቅዱሳን እንዴት ናችሁ? ይህ ከግሬስ ክርስቲያን ሚዲያ እየተዘጋጀ የሚቀርብላችሁ ያልተቀበረ መክሊት የሚለው ፕሮግራማችን ነው። በዚህ ፖድካስት ላይ የተለያዩ እህት ወንድሞቻችንን እያቀረብን በተለያየ የሥራ መስክ ላይ ተሰማርተው ስኬታማ የሆኑትን ወንድምና እህቶቻችንን ህይወታቸውን ተሞክሯቸውን የምንመለከትበት ፖድካስት ነው። ዛሬ አጠገብ የሚገኘው የአናን አግሮ ኢንዱስትሪ መስራችና ባለቤት እስክንድር ዮሴፍ ነው። እስኪ ጊዜን ስለሰጠን በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። እንኳን ደህና መጣችሁ። ቴንክ ዩ በጣም። እስቲ ከአስተዳደግ ከውልደት የተወለድክ እንዴት አደክ የትምህርት ሁኔታስ እንዴት ነበር ከሚለው ብንጀምር ደስ ይለኛል። እኔ ተወልጄ ያደኩት አዲስ አበባ ነው። መሀል ፒያሳ ነው ተወልጄ ያደኩት። ዶሮ ማነቂያ አካባቢ ራስ ካሳ ግቢ የሚባል ሰፈር ውስጥ ነው ተወልጄ ያደኩት። የፒያሳ ልጅ ነኝ ማለት ነው። ያደኩት ህብረት አምባ ቃለ ሕይወት ቤተክርስቲያን። ትምህርት ደግሞ የተማርኩት መካነ ኢየሱስ 5 ኪሎ መካነ ኢየሱስ ትምህርት ቤት ነው ኤሌመንተሪ የተማርኩት። ሃይ ስኩል ደግሞ ሚኒሊክ ነው የተማርኩት። ከዛ ኮሌጅ ነው የገባሁት። አይቲ ነው የተማርኩት። እስቲ ወደ ክርስትናው እንዴት ነው የመጣኸው? ወይም ጌታንስ እንዴት ነው ያገኘኸው? ኢንካውንተርህንም ማወቅ ስለምንፈልግ እሱን ብታጫውተኝ ደስ ይለኛል። ወደ ጌታ እኔ ራሴን ሳቅ ወደ ጌታ በጌታው ነው ራሴን ያወቅኩት። እናቴ ነች ለዚህ ዋና መሰረቱን የጣለችው። ያው ፒያሳ ተወልዶ አድጎ በጌታ ቤት መኖር ደግሞ በጣም ስትሬንግዝ የሚጠይቅ በጣም ጽናት የሚጠይቅ ጉዳይ ነው። ያው እኛ ልጅ በነበርንበት ጊዜ የነበረው መገፋት የነበረው ነገር ቀላል አልነበረም። አሪፍነት የሚያስብለውም ነገር ከነበርንበት ተወልደን ካደግንበት አካባቢ ማኳያ ቀላል አልነበረም። ግን እኔ ራሴን ሳገኘው በጌታው ነው ራሴን ማቀው። እና ያው ያደኩት ህብረት አምባ ቃለ ሕይወት ቤተክርስቲያን ነው። እና በጣም ብዙ ትውስታ አለኝ። ያው እንደነገርከኝ ፒያሳ ነው ያደከው፣ 5 ኪሎ ነው የተማርከው። ያ ማለት በከተማ ህይወት ነው ያሳለፈው ልጅነትን ነው ማስበው። አንተም እንደነገርከኝ ማለት ነው ግብርናና አሁን የምናየው ነገርና የከተማ ህይወት ደግሞ በጣም የተራራቁ ናቸው። እንዳሁኑ በሰው አይምሮ ውስጥም ስለ ግብርና የሚታሰበው ስለ ገበሬ የሚታሰበው ነገር ኔጌቲቭ ነበር። እንዳሁኑ ፖዚቲቭ ነገር የለም። ያው ገበሬ መባል እንደ ስድብ የሚቆጠርበት ጊዜ ነበር። ስለዚህ በእንደዛ አይነት የከተማ ህይወት ውስጥ ሆነ ወደ ግብርና እንድትሳብ ያደረገ ግብርና እንድትወደው
እንደምመለከተው በሆቢ የምትሰራው በጣም በፍላጎት የምትሰራው ስራ ነውና አንዳንድ ያንተን ሶሻል ሚዲያ ላይም ገብቼ ያንተን ፔጆች ለማየት ሞክሬያለሁ እና በጣም በፍቅር የምትሰራው ስራ ነው ስለዚህ የከተማ ልጅ ሆነ ከከተማም ልጅነት ደግሞ የፒያሳ ልጅ ሆነ እንዴት ወደ ግብርና ልትሳብ ቻልክ እኔ ከልጅነቴ ምንድነው መሆን የምትፈልገው ሲባል እኔ ገበሬ ነው መሆን የምፈልገው ይያልኩ ነው ያደኩት ኦኬ እና ገበሬ ለመሆን ደግሞ ትልቁን ሚና የተጫወተችው እናቴ ተመስለኛለች እናቴ በጣም የጸሎት ሰው ነች ያው እንደነገርኩ ተወልደን ያደግነው ፒያሳ ነው በጣም ጠባብ ቀበሌ ቤት ውስጥ ነው ያደግነው 3 ነን አንድ እህት አንድ ወንድም አለኝ እናቴ በጣም ጀግና የጸሎት ሴት ነች የሥራ ሴት ነች እና ግብርና እንዳልከው ሁለት ቻሌንጆች አሉ እኛ ስናድግ አንደኛው እኔ ሳድግ ስፔሻሊ አንደኛው በጌታ መሆናችን ጴንጤ መሆናችን ትልቁ ቻሌንጅ እዛ ሰፈር ላይ ሆነ ጴንጤነትን አስጠብቀህ ደግሞ ጌታን ብለህ አስጠብቀህ ማደግ በራሱ somehow ትልቅ እግዚአብሔር ጸጋ የሚጠይቅ ነው ብዬ አስባለሁ እና ሁለተኛው ነገር ደግሞ እኔ መሆን የምፈልገው ነገር ነው በጣም ጠባብ ሊሚትድ ሪሶርስ ይሄ አሁን ግብርና ለምንለው ነገር ያን ያልሰፊ ኤክስፖዠር የምታገኝበት ቦታ አይደለም አለማግኘት ብቻ ሳይሆን ደግሞ ገበሬ መሆን ፈልጋለሁ ማለት በራሱ ደግሞ በብዙ ሰዎች ዘንድ እንደ ምንድነው የሚቆጠር እንዴ ምን ሆነሃል የሚያስብል ነው እና እናቴ ግን በጣም ትረዳኝ ነበር በጣም ጠንካራ የጸሎት ሴት ነች እና በጣም ትረዳኝ ነበር ማረሳው ከትምህርት ቤት ስንመጣ ገበሬ መሆን ስለምፈልግ ስለነበር ዶሮ ቤት ውስጥ እንዳረባ ፈቅዳልኛለች በጣም ጠባብ ነው 3 ክፍል በ4 ሜትር በ4 የሆነ ቤት ውስጥ ነው የምንኖረው የነበረው ሶ ምንም ገመና የሚባል ነገር የለም የምትሸፍነው ነገር የለም ሁሉ ነገር ግልጽ ነውና እመለስ በግ የራስ የሆነ በግ ኖራኝ እዛ ማይመች ሲቹዌሽን ውስጥ ራስ መኮንን ድልድይ ያን ጊዜ በሰዓቱ ብዙ ንጹህ አልነበረም ወንዝ ጋር እየሄድኩኝ ሳር ማበላበት ምናምን ጊዜ እንዲኖረኝ አድርጋኛለች ወጣ ያለ ነገር እንዲኖር አድርጋለች በጣም ኮሚትድ ነች እናቴ ጊዜን ለምወደው ነገርና ለሚጠቅመኝ ነገር ብቻ እንድናሳልፍ በጣም ፎከስ አድርጋ ተሰራ ነበር ልጅ ይያለን አባታችን ብዙ ከኛ ጋር አልነበረም ለኦልሞስት ለ6 ለ7 አመት አብሮን አልነበረም ውጪ ነበር የሚኖረው ብቻዋን ነበር የምታሳድገን እና በጣም ጸልይልናለች እና በተጨማሪ ደግሞ መሆን የምንፈልገው ነገር ላይ ጊዜ እንድናጠፋ እድል ተሰጠን ነበርና ያ በጣም ረድቶኛል አሁን ይሄንን ስታረግ በግ ዶሮ በሚገዛልህ እድሜ ማለት በስንት እድሜ አካባቢ ነው ስንት ያክፍል ሆነ ነው ይሄን ስታረግ ነበር ኤሌመንተሪ ተማሪ ያለው እኛ በጊዜ ነው ስራ የጀመርነው ኤሌመንተሪ ያለው 5ኛ 4ኛ ክፍል በጣም ልጅ ይያለው እርግብ ነበረኝ ዶሮ ነበረኝ በግ ነበረኝ በጣም ህፃን ይያለው በጣም ልጅ ይያለው ኤግዛክትሊ ታይሙን ባላስታውስ ስለዚህ ኢንፍሉዌንስ አሁን ለምሳሌ ስለ እናትህም ያጫወትከኝ ነው ግን እድል ነው የምትሰጥህ የምትፈልገው ነገር እንድትሆን እድል መስጠት ነው ወይስ ስለ ግብርና እሷ የምታረግብህ ተጽኖ ነበር ኖ ስለ ግብርና የምታረግብኝ ተጽኖ አልነበረም ምናልባት የሷ ቤተሰቦች ጋር ገጠር ሄጄ ያየሁት ነገር ይሁን ተጽኖ ያደረገብኝ ኤግዛክትሊ ሁኔታውን አላስታውስም ግን ገበሬ መሆን ፈልጋለሁ ከልጅነቴ እኔ when I was 4ኛ ክፍል 5ኛ ክፍል what do you want to be ሲባል I want to be a farmer ነው የምለውና ክፍል 54 ተማሪዎች ነበሩ ምናልባት መካነ ኢየሱስ በዛ ሰዓት አብረውኝ የተማሩ ተማሪዎች አሁንም እንገናኛለን ይገረማሉ እና ያስታውሱታል እኔ ብቻ ሳልሆን እነሱም መሆን ያስታውሱታል ያውቁታል አሁን አብዛኞቹ ትልልቅ ሆነዋል እና በደንብ ያስታውሱታል ቢያስባል ምንም ጥያቄ የለውም የ4ኛ ክፍል ተማሪ ሆነ ምን መሆን ነው የምትፈልገው ሲባል የተለመደው ዶክተር መሆን ፓይለት መሆን ነው የምፈልገው ተብሎ እነዚህ ነገሮች ቤተሰብም ልጆቻቸው እንዲሆኑላቸው የሚመኙአቸው እነዚህ ነገሮች ነው አክቹአሊ በዛ ጊዜ ይሄንን ግን አይ ቲንክ በተፈጥሮ በውስጥ በልብህ የተቀመጠ ነገር ይመስለኛል የእግዚአብሔርም አላማም ያለበት ነገር ይመስለኛል ብዬ ነው ማስበው ምክንያቱም ያለህ ባክግራውንድ የከተማ ልጅ ሆነ ምንም ነገር ሳታይ ስለ ግብርና ሳታይ እንደዚህ ውስጥ ያስቀመጠው እግዚአብሔር ነው ብዬ ማስበው ኢንፍሉዌንስ መደረግ ብቻ አይመስለኝም ብዬ ማስበው እውነት ነው ኦኬ
አሁን ገበሬ መሆን የምፈልገው ስትል ብዙ ሰዎች መቼስ አክሰፕት ያደርጉታል ብዬ አላስብም በዛን ጊዜ ጓደኞች የክላስ ተማሪዎች ምናምን አስተማሪ እንደዚህ አይነት ጥያቄ ሲጠይቅ ምን አይነት ምላሽ ነበራቸው እነሱ ያ አብዛኞቹ ይስቁ ነበር ማለትም ገበሬ መሆን በመፈለጌ ይስቁ ነበር ያው አሁንም ድረስ ያለ ነው ያንን ቻሌንጅ ለማድረግ አሁንም እየሰራው ነው እኔ ግን አብዛኛው ተማሪ ይስቅ ነበር ገበሬ ነው መሆን የምትፈልገው ስትል በዛ ታይም ገበሬ እንደምታቀው ያው እኛ ሀገር የሆነ ሰው ለመተረብ ምናምን ተጠቀም ነው ገበሬ ብለህ የምትለውና ከዛ አቋያ ምን ያደርጉ ነበር ይስቁ ነበር ያ ተጽዕኖ ያሳድርብህም ልጆች እንደዛ በሚስቁብህ ምናምን ሰዓት ያ ተጽዕኖ ያሳደረብኝ ቆይቶ ነው በዛን ሰዓት ያን ያህል ተጽዕኖ አሳድሮብኛል ብዬ ማስታወሰው ውስጥ አይለኝም ግን ካደኩኝ በኋላ ትንሽ ኢንፍሉዌንስ አድርጎኛል ብዬ አስባለሁ ከተማ ያለውን ላይፍ ጥሎ ወደዚህ ለመምጣት ምናልባት በመሃል የገባውባቸው የህይወት ምዕራፎች እና የነበርኩበት ኢንቫይሮንመንት ትንሽ ቻሌንጅ አድርጎኛል ብዬ አስባለሁ ኦኬ ስለዚህ አንዳንዴ ባክ የማድረግ ይሄን እንደዚህ ማሰብ ልተው እንዴ ተሳስቻለሁ እንዴ ወደ ማለት የሚያመጡ ሲቹዌሽኖች ውስጥ ገብቻ ቃል ኦኬ 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 ቴንክ ዩ ወደ ክርስትና ህይወት ልምጣና አሁን ላለህበት ደረጃ ለደረስክበት ደረጃ ላለህበት ስኬት ክርስትና ወይ ክርስትና ህይወቴ ክርስቲያን መሆኔ ጠቅሞኛል የምትለው ይኖራል በምን አቋያ ነው የጠቀመ ክርስትና ማለት somehow ከዚህ ተነስተን አዲስ አበባ ስንሄድ መንገድ አለ ገብቷል በእግር ስትሄድ somehow የሆነ አቋራጭ ሊኖር ይችላል የምትጠቀመው ነገር ሊኖር ይችላል በመኪና የሚሄድ ሰው ግን መንገድ አለ መንገዱን ብቻ ተከትሎ ነው የሚሄደው ከመንገዱ ውጪ ከወጣ አደጋ ለአዲስ አበባ ይደርሳል በትክክል መንገዱ ከሄደ ንብረቱንም ጠብቆ ሰውንም ጠብቆ ራሱንም ጠብቆ አዲስ አበባ ይደርሳል ምን ልፈልጌ ነው ክርስትና መንገድ ነው በቃ ራሱን የቻለ መንገድ ነው የህይወት መንገድ ነው ራስህን ቀጥ አድርገህ የምትሄድበት በትክክል የምትሄድበት ከዛ ስትወጣ የምትንገጫገጭበት ጉዳት የሚደርስብህ የሆነ ነገር ፍራስትሬት የምታደርግ የሆነ ኮንፊደንስን የምታጣበት ነገር ግን መንገድ ውስጥ ስትሆን ደግሞ ሴፍ እንደሆንክ ተሰምቶ የምትሄድበት የህይወት መንገድ ነው ክርስትና ስለዚህ ለቢዝነስ ሊሆን ይችላል በትዳር ሊሆን ይችላል በቤተሰብ ህይወት ሊሆን ይችላል እያንዳንዱ የህይወት እንቅስቃሴ ሴፍ ሆኖ የምትንቀሳቀስበት የህይወት መስመር ነው ክርስትና ሁሉን ነገር ለሁሉ ነገር ጋይዳንስ እሱ ነው እዛ ውስጥ ነው ፍሎ የምታደርገው በዛ ውስጥ ነው የምትሄደው ሶ በህይወት ስትሄድ በዛ ውስጥ ስትሄድ ከዛ ውጪ ሆኖ የሚያስጎመጅህ የሚጠራህ ብዙ ነገር ሊኖር ይችላል ግን በወጣህ ጊዜ ልክ ከዛ ስትወጣ ብዙ ነገርህን ነው የምታጣው ኮንፊደንስህን ታጣለህ ቴስቱ ራሱ የህይወትን ቴስት ታጣለህ እና ሁሉ ነገር ትርጉም የሚኖረው በዛ መስመር ውስጥ ፍሎ ውስጥ አድርገ ነውና ክርስትና ለሁሉ ነገር ጋይድ ነው ለሁሉ ነገር ጋይዳንስ ነው በቃ የምትሄድበት ይቀፈል ከዛ ውስጥ ወጥተህ በየትኛውም አይነት የህይወት ዳይሬክሽን ፍሬያማ ልትሆን አትችልም በየትኛውም አይነት የህይወት ዳይሬክሽን ዴስቲኒ ጋር ልትደርስ አትችልም እና ክርስትና ለኔ የህይወት ማዕቀፌ ነው ማለትም ዓለሜ ነው ለኔ ክርስትና ውስጥ ነው ሁሉን ነገር ማግኘት የምችለው ኦኬ ቅድም ከቀረጻም በፊት ከሰራተኞች ካንተ ልጆች ጋር ጸሎት ስታደርጉ ማይቻለሁኝና ያላችሁ ልምድ ምንድነው እዚህ ውስጥ ከሰራተኞች ጋር ያለው ፌሎሺፕ ፕሮግራሞች አሏችሁ ወይ እንዴትስ ነው ማኔጅ የምታረጉት ምክንያቱም ብዙ ጊዜ አልተለመደም ብዬ አስባለሁ አንድ ድርጅት ባለሀብቶች ወይም መሪዎች ድርጅትን የሚመሩ ሰዎች ከሰራተኛቸው ጋር ያለው ስፔሻሊ ስለ ክርስቲያን ባለሀብቶች ነው ማወራው እንደዚህ አይነት ሪሌሽን አስተማሪ ነው ብዬ ስለማስብ ነውና ቅድምም እዚህ ከሚሰሩ ልጆች ጋር ሆናችሁ ጸሎት ስታደርጉ አይቻለውና እስቲ ስለሱ ስለ ቀን ሩቲናችሁ ብትነግረኝ እዚህ ግቢ ውስጥ እኔ እዚሁ ነው የምኖረው እዚህ ግቢ ውስጥ ነው የምትኖረው አዎ ለሊት 9 ሰዓት ነው የምንነሳው ለ9 ሩብ ጉዳይ አካባቢ እንነሳለን 15 ደቂቃ አብረን እንጸልያለን
ቃል ተካፍለን አብረን እንጸልያለን ከዛ በኋላ ቀን 5 ሰዓትም ላይ ልክ እንደዚሁ ቃል አንብበን እንጸልያለን እንደገና ማታ 1 ሰዓትም ላይ ልክ እንደዚሁ ቃል አንብበን እንጸልያለን ይህን የምናደርግበት ምክንያት እኛም የኛ ጊዜም የኛ ሪሶርስም የኛ ተብሎ የተሰጠላፊያል ትክክል እና ሰሚሽን ነው ብለን ነው የምናስበው ይሄን በማድረግ መጽሐፍ ቅዱስ እግዚአብሔር ቤትን ካልጠበቀ እግዚአብሔር ነገርህን ካልጠበቀ ጠባቂ በከንቱ ይደክማል ይላል እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል ይላል ሰራተኛ በከንቱ ይደክማል ሶ ምንጠበቀው ስራችን የሚሰራው ከእግዚአብሔር ጋር ባለን ፌሎሺፕ እንደሆነ እናምናለን ሶ ይሄን ትሬንድ ሁሉ ጊዜ እንደ ግዴታ አድርገን ምናደርገው ትሬንድ ነው አብረን የፌሎሺፕ ጊዜ ይኖረናል ሁለተኛ ነገር እዚህ ግቢ ስራ ከመጀመሪያ በፊት ብዙ አይነት መንፈሳዊ ውጊያዎች ነበሩ እዚህ ስፍራ ላይ መጥቼ ስራዬን ከመጀመሪያ በፊት እና በብዙ አይነት መንፈሳዊ ውጊያዎች አልፌ ነው አሁን ያለው ነገር እንደዚህ ባለ ሁኔታ የምታየው እና ከእግዚአብሔር ጋር ስትሆን በኪዳን ስትሆን ጨው ባለ ደረቅ ምድረ በዳ ውስጥ የቆምክበት ስፍራ ለም ይሆናል በቃ ምርጥ ይሆናል በቃ የእግዚአብሔር አብሮነት ነው ከእግዚአብሔር ጋር ያለ ፌሎሺፕ ነው የእግዚአብሔር አብሮነት ነው ኪዳን እና ያን ኪዳን ከማሰብ አኳያ ከእግዚአብሔር ጋር አብረህ ከመሆን አኳያ እንደገና ደግሞ ቀደም እንደነገርኩ ብዙ አይነት መንፈሳዊ ውጊያዎች ነበሩ ያሳለፍኳቸውና ያን አሳልፈን እዚህ ጋር ስንቆም ሁሉ ጊዜ ያሳለፈንን አምላክ ከማሰብም አኳያ ኤቭሪ ታይም ይሄንን ልምድ አድርገን አብረን እናደርጋለን መጽሐፍ ቅዱስም ይናገራል ውጊያችን ከስጋና ከደም ጋር አይደለም ይላል አለቃንም ብለው የሚያስቡ ነበሩ እዚህ ኤሪያ ላይ እና እግዚአብሔር በቃ ተአምር ነው አድርጎ በእንደዚህ አይነት ሁኔታ ያቆመ አለቃንን ገዢዎች ነን የሚሉ ነበሩና በመውጣትና ደና ሆነን በመውጣትና በመግባታችን ብዙ ጥርሳቸውን የሚያንቀጫቅጩ ሰዎች ነበሩ ጥርሳቸው አልቋል አሁንና በሰላም ወተን የምንገባው ከህልውናው የተነሳ ነውና ሁሉ ጊዜ እግዚአብሔርን የምናመሰግንበት አንድ ሞመንታችን ነው ኦኬ አሁን እንዳልከው የሁሉ ነገር ማሰሪያም ሚመራህም እግዚአብሔር እንደሆነ እሱም እንዳገዘ ፈተናም እንደበዛባ አጫወትከኝ ግን አሁን በስራህ ላይ ለምሳሌ ፀሐይ በመስራቅ ወጣ በመራብ ስትጠልቅ ምድርን ስታይ ሰማይን ስታይ የእግዚአብሔርን ነው የሚናገሩት እግዚአብሔርን ነው የሚናገሩት ምናየው የተፈጥሮ ሁላ ማለት ነው እና አሁን በዚህ ስራ ላይ የእግዚአብሔርን ስራ የሚያስደንቅ እንደዚህ ሲሆን ያስደንቀኛል የምትለው አለ ባንተ ዙሪያ በዚህ ከላሞች ጋር በተያያዘ የእግዚአብሔር ስራ አስደንቆኛል የምትለው በጣም እኔ ሁሉ ጊዜ እንደተደነቅኩኝ ነው ሁሉ ጊዜ እገረማለሁ ሁሉ ጊዜ በጣም እገረማለሁ በብዙ ነገር እገረማለሁ አንደኛ በጌታ መሆን የራሱ ያስገርመኛል በጣም እደነቃለሁ እውነት ነው ማለት በጣም ነው የምደነቀው እግዚአብሔርን ይረዳኝ ማለትም በጌታ ባልሆን ኖሮ ምን ሆን ነበር ብዬ አስባለሁ ሁሉ ጊዜ ነው ማስበው ዲኒ በጌታ ባልሆን ኖሮ ጌታ ባይረዳኝ ጌታ እንዳለኝ ባላውቅ ኖሮ ምን ሆን ነበር ብዬ ሁሉ ጊዜ የምገረምበት ጉዳይ ነው ሌላው በስራ በህይወት ዙሪያ እኔ ይሄን ቢዝነስ ከመጀመሪያ በፊት ይሄ በጃንዋሪ 2019 የጀመርኩት ቢዝነስ ነው ከዚህ በፊት ግልገል ጊቤ 3 ሃይድሮኤሌክትሪክ ፓወር ፕሮጀክት ውስጥ ነበር ምሰራ የነበረውና እዛ ያሳለፍኩት ኦልሞስት ወደ 9 አመት አካባቢ እዛ ሰርቻለሁና እዛ ባሳለፍኳቸው ጊዜያቶች ውስጥ ብዙ የሚያስገርሙ ነገሮች አጋጥመውኝ ያሳልፈውኝ ያቃል ጌታ ግን እዚህ ከመጣሁኝ በኋላ ደግሞ ምን አስገርሞኛል መሰለ አንዴ እዚህ እንደመጣሁኝ አሁን እንደዚህ ግንባታዎች ነኝ ከፕሮች ምናምን አልነበሩም ያምልህ
2019 እዚህ ስመጣ ማለት ነውና ከብቶቼ ጠባብ ቆርቆሮ ቤት ውስጥ ነው የነበሩት መጀመሪያ ፕራዮሪቲ ሰጥቼ የሰራሁት መኖ ላይ ነው የግቢውን ስፋት ሙሉ ለሙሉ ሶይል ሳምፕል ወስጄ መኖ ነበር ያመረትኩበትና እዛ ቆርቆሮ ቤት በነበርኩበት ሰዓት ያን ያህል ፋይናንሻሊ ብዙ ጠንካራ አልነበርኩም ሶ በምሰራው ስራ ብዙ ሰራተኛ መቅጠር አልቻልኩም ነበር እዚህም ቤት አልነበረኝም ሶ ውጪ ያደርኩ ነበር የምመጣው እዚህ እስከምገባ ጊዜ በጣም እቸገር ነበርና ፋይናሊ ግን ጨርሼ ገባው እና አንድ ቀን ምሽት ህልማይና የሆነ አንድ ሰው ነው እዚሁ ኤሪያ ላይ ያለ ሰው ነው እንግድነት እኔ ቤት ይመጣና መጥቶ በሚሄድበት ሰዓት ምንድነው ይፈጠራል የሆነ ባድ ነገር ከሰውነት ውስጥ ወጥቶ ትቶ ይሄዳል ያ የሄደው ነገር ደግሞ ሄዶ ባዮዳይጀስተር አለኝና ባዮዳይጀስተር ያከባቢ ውስጥ ሄዶ ይገባል እና ያንን ህልማይቼ ነቃሁኝ ማለት ነውና በአራተኛው ቀን ያ ሰው መጣ ይቤ እሺ እና በጣም በሚገርም ሁኔታ መጣ ያኔ በህልሜ እንዳየሁት ጎብኝቶ ምን ብሎ ሄደ እና ያን ቀን ምሽት ከብቶቼ ገመድ ፈተው ባዮዳይጀስተሩ ያኔ ግንባታ ላይ ነበረ እና አበቱ ሄዶ ገብቶ ሞልቷል በርግጥ አትልቅ ገንዳ ነው እሺ ጥልቀቱ ኦልሞስት 6 ሜትር አካባቢ ነው አንድ እርጉዝ ከብት እዛው ውስጥ ሄዳ ትገባለች ለሊት እና ውሾች አሉ ግቢን የሚጠብቁ ውሾችና አንዷ ውሻ እሷ ጋር መታ ትጮሃለች እኔ የመጀመሪያው ክፍል ነው ነበር ምኖረው በቃ አንድ ፍራሽ አለ አንድ አልጋ አለ እዛ እኔ ነኝ ምኖረውና ትጮሃለች እሷ ጋር ከዛ እንደገና እየሮጠች መታ እኔ ጋር በር ላይ እየቧጨረች ትጮሃለች ተነስቼ ወጣው አየው ምንም ነገር የለም ተመልሼ ገባው እየጮሽ መታ ትቆረቆራለች ፈሪ ከዛ መጣው ወጥቼ ጫማ አድርጌ ዱላ ይዤ መጥቼ ስከተላት ይዛኝ መጣች ከብቷ ጋር ይዛኝ መጣች ከብቷ በጣም በቃ ክሪቲካል የሆነ ሲቹዌሽን ውስጥ ነው የነበረች ከዛ ጥበቃዬን ጠርቼ በጣም በሚገርም ሁኔታ አክቹሊ ይሄ ነገር ከመሆኑ በፊት እኔ ጸልያለሁ ተቃውሞ ያፈርሻለሁ ነገሩንና የሚገርም በህልሜም ያየሁትን ያን ባድ ነገር ጉርጓድ ውስጥ ሲገባ ነውና ጉርጓድ ውስጥ ተከትዬ ሄጄ በእንጨት ቀጥቅጬ ስገለው አይቻለሁ እባብ ኦኬ እና ስገለው አይቻለሁና መጥቼ ለሊት ከዛ ጥበቃውን ቀስቅሼ እዛ ባዮጋዝ ውስጥ ጥበት ውስጥ ዋኝቼ ገብቼ ወገቧን አስሬ አሳያቸዋለሁ ኦኬ ወገቧን አስሬ በሚገርም ትግል እንደምንም ሁለት እግሯን ወደ ላይ አውጥተን በቤልት አስረን በመኪና ጎትተን አወጣናትና ያቺ ከብት ግን በሰላም አልፋ ወለደችና እግዚአብሔር በሚገርም ሁኔታ እንደዛ አይነት ሲቹዌሽን አሳልፎኛል ከዛም በጣም ብዙ አይነት ሲቹዌሽኖች ስፔሻሊ ከሰራተኞቼ ጋር ብዙ ጊዜ በይህ አካባቢ በመናፍስት አሰራር ይታወቅ ነበር በፊት አሁን ፈራርሷል የሉም ሟርተኛውንም አልፈቀድንለትም እዚህ ስፍራ እንዲቆይ አልፈቀድንም እግዚአብሔር ረድቶን ይሄ ነገር ልክ ሁኔታዎች ሲገለጡ ለሊት በልሳን እየጸለይኩኝ ይዞር ነበር ግቢ እና እናቴ ደግሞ የምትገርም ሴት ነች ብታይ ከብቶቼ ላይ ትጸልይ ነበር ግንባሮቻቸው ላይ ተጸልየበት ዘይት ያደረገች ትጸልይልኝ ነበር እና አንድ ጊዜ ምን አጋጠመኝ መሰለ አንድ ስታፍ ነበር እኔጋ የመጀመሪያ ስታፍ ነው በጣም ጎበዝ ልጅ ነው ልጁ እኔና እሱ ነን የምንሰራው ያን ጊዜ የመጀመሪያዎቹን ከብቶች እንደገዛው ነው 30 ከብቶች አካባቢ በ30 ከብት ነው የጀመርከው አዎ 30 ጊጠሮች አካባቢ ነበሩና መውለድም አንድ ከብት ወይ ምናምን ወልደዋል ያን ጊዜ እና እሱና እኔ ነን የምንሰራው ምግባቸውን አንድ ላይ ነው የምናዘጋጀው የምናጥባቸው አንድ ላይ ነው ይሄንኛው ሼድ አልተሰራም ትልቁ ውስጥ ሆነው ታስረው ነበር ከብቶቹ ያን ጊዜ እንደዚህ ያልተለቀቁም ነበር ሶ እዛ በመንሰራበት ሰዓት አንድ ጊዜ ምን ይሆናል ይሄ ሰራተኛ ይሄ ስታፌ ጸጉሬን ልቆረጥ ብሎኝ ይሄዳል በወጣበት እዚህ አካባቢ የሚንቀሳቀሱ ሰዎች ያገኙትና ይዘውት ሄደው ጠላ ያጠጡታል የተደገመበት ጠላ እሺ ከዛ ወዲህ ለሊት ልጁ ይወጣል ሪሊ
ለሊት ይወጣል ከግቢ እና እነሱ ጋር ነው የሚያድረው ያጠጡት ሰዎች ጋር ለሊት ጋር አዎ ደጋሚዎች ናቸው በጣም የታወቀ ነው በዚህ አካባቢ በመናፍስት አሰራር የታወቀ ነው እሺ ይወጣል ለዛ ነው የሚያድረው እና እንደገና ደግሞ ይመጣል ለሊት እና የሚገርም ነገር አፈር ከግቢ አፈር ይዘና ይሉትና አፈሩ ላይ ደግሞ አፈሩን ያበሉት እና የሚገርም እኔ ይሄ ልምምድ አለኝ ህልም ነው ማለት ሁሉ ጊዜ ህልም ኖቲስ አርገ ነበር ግን ለሊት ሲሄድ ምናምን አላደረኩም እና አሁንም ህልም ያለውና ህልሜ ምንድነው ረጅም መንገድ በባቡር መሄድ ፈልጌ ይመስለኛልና ባቡሩ ወደ ተቃራኒ ሳይድ ነው የሚሄደው ኦፕሬተሩን ማቀ ይመስለኛል መጣለው አይነት ነገር ይለኛል እሱ እስከሚመጣ ብዬ ወክ ያደረኩ ይመስለኛልና ረባዳ ቦታ ነው እና የሆነ ጎርድ ውሃ ይሸረሸረው ጎርድ አግኝቼ ለክስ ሻገር እዚህ ቦታ አባብ ቢኖርስ ብዬ ያሰብኩ ይመስለኛል በህልሜ ኦኬ እንዳሰብኩትም እባብ ያለ እዛ ያንን እባብ አባረዋለሁ መተዋለሁ እመመታው ግን በኢየሱስ ስም ስል ነው እመመታው በኢየሱስ ስም ስል እመተዋለሁ ይበራል አሁንም በኢየሱስ ስም ስል እመተዋለሁ በጣም ይፈጥናል ከዛ መብረር ይጀምራል እባቡ ክንፍ አውጥቶ መብረር ይጀምራል የሚገርምህ የበረረም አልቆምኩም እኔ ይከተለዋል በጣም ትልቅ ዝግባ ላይ ይወጣል ያ ዝግባ የሚገርምህ እዚህ አካባቢ ያለ ዝግባ ነው ከቆይታ በኋላ አይቼዋለሁ ዝግባው አካባቢ እና እዛ ዝግባ ላይ ሄዶ ይተመተማል እባቡ አሁን በኢየሱስ ስም ወደቅ 3 ጊዜ በኃይል ጮሃለሁ እየተምዘገዘቀ ሲወድቅ ዝንጀሮ ይሆናል ከዛ በኢየሱስ ስም ታሰር ብዬ ታስሮ ይዤው እሄዳለሁ እና የሆነ ቪላ ቤት አግኝቼ ስገባ ማሚንና እህቴን አገኘሁ እና ከማሚ ጋር መጸለይ እንጀምራለን ስንጸልይ ያ ዝንጀሮ ሰው ሆኖ ይቀየራል ሰው አይደለም ሰንበሳት እንደሚቀልጥ እንደዚሁ በኢየሱስ ስም ይቅለጥ ስል ይቀልጣል ከንቅልፌ ባንንኩ ስነሳ 7 ሰዓት ከምናምን ሳይ የከብቶች ቤት መብራት በርቷል እየሮጥኩ ስመጣ ያ ሰው ቢላ ይዞ ከብቶቼን እንዲሊወጋ ይታገላል እንደዚህ ይዞ ቢላ ይዟል ግን ሊወጋቸው አልቻለም የሚገርም ሪያላይዝ ያደረኩት ማሚ እነኛ ከብቶች ላይ የተጸለየበት ዘይት ያደረገች ትጸልይልኝ ነበር የኢየሱስ ደም እያለች ትጸልይ ነበር ና በኢየሱስ ስም ስል እየተንፏቀቀ መጣ እና መንፈሱ በጣም አሰቃየው እንዴት እንደደገሙ ያልቻልነው አንተም ብቻ ነው እዚህ አካባቢ ይላል መንፈሱ እኔ ሳይሆን አላ ኃይለኛው ከኔ ጋር አለና ፋይናሊ ማኒፌስት አድርጎ ወጣ 7 ሆነን ተበትነናል እባብነን እና የሚገርም እንቁላል አምጥተው የተደገመበት እንቁላል ከብቶቹ ቤት በር ላይ ጣል ብለውታል እና እባብ ሆኖ ተበትነዋል ያን ቀን ብቻ 7 ጥቋቁር እባብ በ24 ሰዓት ውስጥ ግቢን ለቃቅ 7 ጥቋቁር እባብ ገደለ እዚሁ ግቢ ውስጥ ፊዚካሊ ማለት ይሄ አሁን ስራ ከጀመራችሁ ምናምን በኋላ ነው እንጂ መጀመሪያ ስትገቡ ያገኛችሁት አይደለም እባብ ራሱ እና ከዛ በኋላ ግን በቃ ነገሮች እየተቀየሩ መጡ እግዚአብሔር እየረዳን በጣም እግዚአብሔር እየረዳን ከዛ ይሄን የጸሎት ትሬንድ ደግሞ አመጣን እና ሁሉ ጊዜ ሰራተኛ ሲገባ እንጸልያለን ኃይለኛውን ሳያስር ወደ ኃይለኛው ቤት የሚገባ የለምና ስራዎቻችን ቀኑ ሙሉ የተስተካከሉ እንዲሆኑ ደህና እንዲሆኑ የሚያደርገው የእግዚአብሔር ጥበቃ ነው የእግዚአብሔር ህላወት ነው እና ባለቤት እንዳለው ግቢ ሰሚት እናደርጋለን ለባለቤቱ አሳልፈን እንሰጣለን ሁሉ ጊዜ እናሳስባለን ሁሉ ጊዜ እንሰጠዋለን ለሱ አደራ እሱ ደግሞ ታማኝ ነው ይጠብቃል እውነተኛ ጠባቂ ነው በህይወት ጠብቆ አይተናል በስራችን ጠብቆ አይተናል በእጆቻችን ስራ ጠብቆን አይተናል እና ብዙ ጊዜ እዚህ የሚመጡ ሰዎች ዲሊቨርድ ይሆናሉ በትክክል ጌታን አግኝተው ይሄዳሉ የሚመጡት ሰራተኞች እና እግዚአብሔር በብዙ ደግፎናል በዚህ መንገድ በብዙ አብሮን ነበር በጣም ደስ ይላል ይሄን አይነት ህላውቱን እንደዚህ አይተናል ከዛ ወዲህ ግን በብዙ አይተናል የሚገርም ነገር ይሄ ከተማ ራሱ አሁን በጣም እየተለወጠ ነው በጣም መንፈሱ አየሩ ሁሉ እየተለወጠ ነው ያለው ያ የሆነበት ምክንያት የሚታየው ሁሉ ከማይታየው እንደሆነ በእምነት እናስተውላለን አይደለም ይሄ እግዚአብሔር ቃል የሚታየው ሁሉ ከማይታየው እና እኛ ጋር ያለው የማይታየው አምላካችን የሚታይ ነገር ሲያመጣ መልካም ነው እና የማይታየው ዓለም ውስጥ ያሉ የማይታዩ ክፉ መናፍስት ደግሞ የሚሰሩት ስራ መገለጫው ክፉ ነው ትክክል ጨፍጋጋ ነው መጥፎ ነው ጨለማ ነው ችግር ነው መከራ ነው በሽታ ነው ጉስቁልና ነው እና ያን የሚሰብር ኃይል ደግሞ እኛ ጋር እንዳለ እናምናለን
ያ ጌታ ከኛ ጋር አለ እና መንፈሳዊ መፈታት ይሆናል ብዙ ጊዜ እኛ ጋር የሚመጡ ሰራተኞች እንዲህ አይነት መንፈሳዊ መፈታት ያጋጥማቸዋል እና በህይወት እግዚአብሔር ብዙ አድርጎልናል በጣም ብዙ አድርጎልናል ብናወራው ማያልቅ ምናልባት እግዚአብሔር እድሉን ሰጥቶን ጥበቡን ሰጥቶን ደግሞ ታሪካችንን ከጻፍን መጽሐፍም አይበቃውም ግን እንጽፈዋለን ወደፊት ለሚመጣውም ትውልድ ትላንት ያደረገው ለዛሬ እምነት ሆኗል ነገ ለሚመጣውም ደግሞ እምነት ይሆናል መነሻ ይሆናል ብለን ስለምናስብ እንጽፈውን ከተበው ይሆናል ወደፊት ትክክል በዚህ አጋጣሚ ለዚህ አካባቢ የሥራ እድል ብቻ ሳይሆን መንፈሳዊ አርነትም ነው እየወጣ ያሉትና በጣም ደስ ይላል ያው መጀመሪያ አካባቢ ስንገባም የነገርከኝ እግዚአብሔር ለምክንያት ይሆናል በውስጥ ያስቀመጠው ያለማንም ኢንፍሉዌንስ የሚዲያ ማይታ አይደለም ወይ እንዳልከው ከስንት አንዴ የእናተ ቤተሰቦች ጋር የምትሄደው ኢንፍሉዌንስ ይሄን ያክል ላይ ያረግ ይችላል ስለዚህ እግዚአብሔር ምክንያት ይኖረዋል ወተትን ከማግኘት አልቦ ከማግኘት ያለፈ ያው አንድ ሰው ወደ እግዚአብሔር መንግስት ሲጨመር በላይ በሰማይ ታላቅ ደስታ እንደሚሆን እናውቃለንና ያንን እንኳን እየሰራ ያለህ ነህ ከገበሬነትም አልፈህ ማለት ነውና ወንጌልንም ያገለገልክ ያለ በጣም ደስ የሚል ነው የነገርከኝም በጣም ትልቅ ውጊያ ነበረብህ ማለት ነው በዚህ ሌቭል እንደዚህ የሚታገሉ ግን ያው ከኛ ጋር ያለው ሁሉ ጊዜ አሸናፊ ነው ድልን ሰጥቶ ነው መጀመሪያ አሸነፈሃል ተብለ ስለምትገባ ትክክል እሱ ላይ ባለህ እምነት ሁሉ ጊዜ አሸናፊ ነን ሁሉ ጊዜ እና እግዚአብሔር በብዙ ረድቶናል በብዙ መልካምነቱን አሳይቶናል አብሮነቱን አሳይቶናል ቴንክ ዩ በጣም በዚህ አጋጣሚ ከውጭም ሊሆን ይችላል ከሀገር ውስጥም ሊሆን ይችላል ሰክሰስፉል የቢዝነስማን ሰዎች ክርስቲያን የሆኑ ወይም እንደ ሮል ሞዴል የምታስበው ሰክሰስፉል የሆነ ለኔ ትልቋ ሮል ሞዴሌ እናቴ ነች እናቴ በጣም ጠንካራ የሥራ ሰው ነች እንደነገርኩ 3 ነበርንና በዛን ሰዓት የነበረን ዴሊ ሩቲን ራሱ የሚያስገርም ነው የኔ እናት በጣም ጠንካራ የጸሎት ሴት ነች እና ለሊት 9 ሰዓት ነው የምትነሳው ሁሉ ጊዜ ይሄም ነግርህ ከሰኞ እስከ ዓርብ ሁሉ ጊዜ ነው ማለት እንቅልፍ የሚባል ነገር የላት ትነሳለች ከ9 ሰዓት እስከ 10 ሰዓት የእንባ ጸሎት ነው እንናደድ ነበርኛ እኔ እናደድ ነበር በብዛት ኦኬ ተደራራቢ አልጋ ላይ ነበር ምንተኛው እሷና ሲስተር ከታች ይተኛሉ እኔና ብራዘር ደግሞ ከላይ ነበር ምንተኛው እና ጠረጴዛ አስጠግታ ጠረጴዛ ላይ ቆማ ትጸልይልን ነበር ልጆቼ ለውራይን ላንካሳ ምግር ለዳህም አባት ይሁኑ ከዛስ ማረሰው ደግሞ በህይወታችን የሆነ ጸሎት የደሞዝ መንፈስ የተመታየው ነበር የደሞዝ መንፈስ የተመታየው ነበር የኔናት የኔ ልጆች ለብዙዎች የእንጀራ በር የሚከፍቱ ናቸው ለብዙዎች ማግኘት ምክንያት ናቸው ትል ነበር ትጸልይ ያንን ትጸልይ ነበር እና የኔ ልጆችሽ ከኔ የተነሳ ይተማሩ ይሆናሉ የልጆችም ሽም ሰላም የበዛ ይሆናል ብለኛል የኔ ልጆች አይሞቱም አይታመሙ ትል ነበር አሁንም ስትጸልይልኝ የምትጸልየው ጸሎት በጣም ያስከርመኛል ማለትም አሁን ስለ ፋርም ስለ እርሻ ስለ ምናምን ስለ ፍላጎታችን ትጸልይልን ነበር ስለ ልባችን ዲዛይር ትጸልይልን ነበር በጣም እና ሁሉ ጊዜ ስለ ስኬት ሳስብ ስለ ሮል ሞዴል ሳስብ እሷን ነው ማስበው እና ከ9 ሰዓት እስከ 10 ሰዓት ትጸልያለች ከዛ 10 ሰዓት ላይ ተነሱ አጥኑ ትለንና እኛን ወደ ጥናት አስገብታ እሷ ድፎ ዳቦ ትጋግር ነበር ድፎ ዳቦ ትጋግር ነበር ያንን ሰራ ነበር እና ከዛ በኋላ ተነስተን ሰራተኛ የለንም የቤት ሰራተኛ የለንም እና ራሳችን ነበር መስራው እኔ ምግብ አበስል ነበር ለታናናሾቼም ለእናቴም እና ቤት ውስጥ የሚቀረኝ ስራ ነበር ልጅ እያለሁ እና በጣም ጥሩ የሥራ መንፈስ እንዲኖረኝ አድርጋን ያሳደገች በአጠቃላይ ቢዚ እንድንሆን አድርጋናለች ከሰኞ እስከ ዓርብ ትምህርት ቤት ነን ቅዳሜ ቀጠና 2 ጦር ኃይሎች ታቀዋል አይ ቲንክ በዛን ሰዓት ልጅ እያለን በጣም የሚሰለች ፕሮግራም ነው እውነት ለመናገር ያስብል ነው አትሰማም የኔና በዛ ላይ በ3 ቁጥር አውቶቡስ ነው የምንሄደው ከባሱም ያስጠላል በጣም እንማረር ነበር ፕሮግራሙ ረጅም ነው ታውቃለህ እና ግን ያን ጊዜ የተዘራው ዘር የሚገርም ነው በጣም የሚገርም ነው በቃ ያን ጊዜ የሆነው ነገር ነው በህይወታችን ዛሬ ፍሬ ያፈራው እና ቅዳሜ ይዛን ተወስደናለች እስከ 9 ሰዓት እንቆያለን ከዛስ ፕሮግራሙ ማልቋት ሆነም ኑ ጸሎት ቤት ይጸልይላችሁ ብላን ጸሎት ቤት ይዛን ተገባለች እና በጸሎት በጣም
በጣም ታምናለች እና እኔም አሁን በጣም በጸሎት አምናለሁ እና የሷ ጠንካራ የጸሎት ካልቸር ጠንካራ ሰራተኝነት በጣም ኢንፍሉዌንስ አድርጎኛል ብዬ አስባለሁ እንደ ካምፓኒ ደግሞ በጣም እግዚአብሔር ረድቶኝ ብዙ ሀገራት ላይ ያሉ ሰክሰስፉል ፋርሞችን አይቻለሁና ሳውዲ ላይ የሚገኝ አልባዳያ ፋርም የሚባል አንድ ትልቅ ፋርም አለ እሱ ለኔ በጣም ትልቅ ሮል ሞዴል ነው ኦኬ እስቲ ስለናተም ትንሽ ድልስተህና በርግጥ ብዙ ብለህናል በመንፈሳዊ ህይወት ላይ በጣም ኢንፍሉዌንስ እንዳደረጉብህም ነው ያጫወትከኝና በዚህ አጋጣሚ እናትህንም አመስገን ወይም ማለትም የምትፈልገው ነገር ካለ እስቲ እናቴን በጣም አድርጌ አመሰግናለሁ ዛሬ የሆንኩትን ነገር የሆንኩት እሷ ጌታን በማግኘቷ ነው እሷ በጌታ ቤተኛን በማሳደጓ ነው እሷ ትላንት የጸለየችው መልካም የንባ ጸሎት ነው ዛሬ ፍሬ አፍርቶ እዚህ የደረስነውና እኔ የሷ ልጅ በመሆኔ በጣም ነው ደስ የሚለኝ እግዚአብሔርን በጣም ነው ማመሰግነው በጣም ተገርፈን ነበር ማለትም ምንም ስትሪክት ነች የሚናት ቢዝነስ ውስጥም በጊዜ ነው እንድንገባ ያደረገችው እኔ 9ኛ ክፍል 10ኛ ክፍል ላይ ኦሬዲ ስራ ጀምሬያለሁ በደም ቢዝነስ ጀምሬያለሁ አይቲ ውስጥ ነበር የምሰራው በአይቲ ፕሮፌሽኔ ወደ አይቲ ነበር እና ሜንቴናንስ ሰራ ነበር በጊዜ ነው ወደ ስራ የገባሁትና ስራ በጣም እንድንወድ አድርጋናለች ጌታን በጣም እንድንወድ አድርጋናለች እና በጣም ጠንካራ የጸሎት ሴት ነች በጣም ብዙ ጸልያለናለች እና የሷ ጸሎት ነው ዛሬ በህይወት መልካም ፍሬ እንድናፈራ ያደረገው በጣም ያው ታቋለህ ፒያሳ ተወልደ አድገ የብዙ ነገር ኤክስፖዠር ኖሮ ዛሬ ላይ ተጠብቀ በህይወት ኖረ እና እንዲህ አይነት ኑሮ መኖር መቻል በራሱ በጌታ ስለሆነን ነው እና በጌታ ለመሆናችን ደግሞ ዋነኛ ምክንያቱ እሷ ነች የሷ ጸሎት ነው እና በጣም አድርጌ አመሰግናለሁ እናቴን በጣም ነው የምወድሽ በጣም ነው የማከብርሽ በጣም ነው የማመሰግንሽ እግዚአብሔር ደግሞ ዘመንሽን ይባርክ እግዚአብሔር የልብሽን መሻት አሁንም ይስጥሽ እሺ ያው ይሄ ትልቅ ትምህርት ነው ይሄንን ፕሮግራም ለሚመለከቱ እናቶች ስፔሻሊ ለልጆቻቸው የሚሰጡት ፍሪደም እንደገና ደግሞ በመንፈሳዊ ህይወት ላይም ደግሞ ሲሪየስ ሆነው እውነት ነው እንዳልከው ለልጆች አሰልቺ ሊሆን ይችላል እዛ ያለው እነሱን ያማከለ ነገር ላይ ሆን ይችላል በርግጥ አሁን ብዙ ቸርቾች ልጆችም ለብቻ አዋቂም ለብቻ ተደርጎ እነሱም እንዲማሩ እንደዛ አይነት እድሎች እየተፈጠሩ ነው አሁን ብዬ አስባለሁ በብዙ ቸርቾች ላይ ግን ልጆች ከልጅነታቸው ጀምሮ ወደ እግዚአብሔር እንዲቀርቡ ንጹህ ልብ እንዲኖራቸው ለእግዚአብሔር ጥሩ ልብ እንዲኖራቸው ይሄ ያንተና ትልቅ ትምህርት ናቸው ብዬ አስባለሁ አሁን ላሉ እናቶች ማለት ነው እስቲ ስለ ትዳር ደግሞ እንድታጫውተኝ ፈልጋለሁ ስለ ትዳር ሁኔታ አግብተሃል ትዳር ውስጥ እንዳለህ ማቃለው ልጆች ካለ ስንት ልጆች ነው ያሉ እና ደግሞ ስለ ትዳርህም ደግሞ እንዴት ነው የተገናኛችሁት ከትዳር አጋርህ ጋር ባይ ዘ ዌይ ትዳር ስትል እኔ በህይወቴ ምንድነው መሆን አግብቼ ምኖር አይነት ነገር መስሎ አይሰማኝም ነበር በፊት ለምን አንደኛም ከፕሮፌሽን አቋያ ያው የምታቀው ነው ይሄን ፕሮፌሽን አክብረውት ወደውት እና እንዲህ አይነት ላይፍ ስታይል ውስጥ መኖር የሚፈልግ ሰው ማግኘት ያው ከኛ ሀገር ለግብርናው ሴክተር ካለው አመለካከትም ጋር ተያይዞ ቀላል አልነበረም እና ኦፖርቹኒቲውም የለም እምልህ አሁን እኔ እዚሁ ነው ሙሉ እዚሁ ነው ማድረው somehow ማሳ እዚህ እና ሚስት ኤግዛክትሊ አዲስ አበባ ተወልዶ እንዳደገ ሰው ሚስት አድርገህ ብለ የምታስበውን ነገር ፈልጎ ማግኘቱ ቀላል አይደለምና እግዚአብሔር ግን ቻር ነው በጣም እና ማሚን በዚህ ዙሪያ በጣም ጸልያልኛለችና በሚገርም ሁኔታ ሚስት እዚህ ድረስ ነው የመጣልኝ እኔ እዚሁ ፋርም ድረስ እና አግብቻለሁ እግዚአብሔር ረድቶኝ አንድ ልጅ አባት ነኝ አሁን ላይ ኦኬ እግዚአብሔር ይመስገን የሚገርም ሚስቴ እዚህ ለትሬኒንግ መታ ነው እዚሁ አናን ማለት ነው እዚሁ አናን እሺ የራስዋን ዴሪ ፋርም ለማቋቋም ኤክስፒሪየንስ ሼሪንግ ፕሮግራሞች አሉ እና በዛ ስኬጁል ፕሮግራም ውስጥ ድንገት ነው እንደውም የመጣችው ፕሮግራም ሳታረግ 15 ቀን እዚህ ቆይተው የቢዝነስ አስፔክቱንም የቴክኒካል አስፔክቱንም ትሬኒንግ ወስደው መሄዱበት እድል አለ እና ያንን አድርጋ ለመሄድ ነበር የመጣችው
ያው የእግዚአብሔር ፍቃድ ሆነና እዚሁ ቀረች የሚገርም እግዚአብሔር ቸር ነው እንዴት በቃ በሚገርም ሁኔታ ብዙ ጥያቄዎች ነበሩብኝ ያው ሰፊ ነው ብዙ ጥያቄዎች ነበሩብኝ ሚስቴ እንደምትሆን እንዲሁ የመጣሽ ጊዜ ታውቆኛል መታ የሄደች ጊዜ ስፔሻሊ በደንብ ታውቆኛል ግን ደግሞ በጌታ አልነበረችም ግን እግዚአብሔር በሚገርም ሁኔታ ወደ ጌታ መጣት እና እግዚአብሔር በጣም ረድቶን ከሄደች በኋላ እንዴ መልሳችሁ ተገናኛችሁ 15 ቀን ነው ምናምን ሄዳ ቆየች እኔ እዚህ ፋርም ውስጥ በጣም በቃ ወሳኝ የምለው ሰራተኛ ሄዶ እንዲ ስራዬ ላይ ክፍተት አላይ 15 ቀን መታስተይድ በጣም ብዙ ነገር ይጎደለ መስሎ ተሰማኝና ደውዬ እንዲ ያረ በጣም ብዙ ነገር ለምን እኔ ዴሪ ፋርም በቃ በደንብ ፕራክቲሱን በደንብ ተቀጥያለሽ ነይ በሚል ምክንያት አዎ በሚል የፍላጎት ምክንያት ጠርቼ ኦኬ አመጣዋት ከዛ በኋላ እዚህ ቆየን በጣም ብዙ ረዳችኝ እና በጣም መግባባቱም ተጀመረ እዚህ ስትሆን ደግሞ ያው ህይወትንም በደንብ ታያለች ምናምን እና እግዚአብሔር ረዳኝና ወደ ጌታ መጣች በሚገርም ሁኔታ ወደ ጌታ መጣች በጌታ አልነበረችም በጌታ አልነበረችም ሙስሊም ነበረች ኦኬ እና ከሙስሊም ቤተሰብ ነው ከሙስሊም ቤተሰብ አዎ ኦኬ እና ቀላል አልነበረም እሱ ግን ጌታ ቀላል አደረገ ጌታን ያገኘችው ካንተ ጋር ከተገናኘችው በኋላ እና በጣም በሚገርም ሁኔታ ጌታን አገኘች ከዛ በኋላ እዚህ ሐዋሳ ህይወት ብርሃን ቤተክርስቲያን ነው የተጠመቀችው ደህንነት ተምራ የተጠመቀችው እና በሚገርም ሁኔታ እግዚአብሔር አሳልፎ ሰጠኝ አሁን የአንድ ልጅ አባት አድርጋኛለች እና I'm very blessed በጣም ስለሷ እግዚአብሔርን በጣም አድርጌ አመሰግናለሁ ስራዬን በጣም ነው የምትወደው በጣም ነው አብራኝ የምትተጋው እና በስራዬ በጣም ደስተኛ ነች እና በጣም ደስተኛ ነኝ በሷ እሺ ጌታን ለምሳሌ ጌታን እንድታገኝ ወደ ክርስትናው እንድትመጣ ምን ያክል ትንሽ አታገክም አንተ ትንሽ አልከበደህም ምንም እንደዚህ ብዬ ኢየሱስ ጌታ ነው እንደዚህ ነው ብዬ ያወራዋትን ቀን አንድም ቀን አላስታውስም ኦኬ ቸርች ኒድ ብያት አላውቅም ይሄ ፌሎሺፕ ግን ወሳኝ ስራ ነው ይሰራል ኦኬ ይሄ ጸሎት ህብረት በጣም ወሳኝ ስራ ነው ይሰራል እዚህ ግቢ ውስጥ ያለው ማለት ነው እሺ የትኛውም ሰው ይምጣ ያው ይካፈላል ይሄ ፌሎሺፕ ግዴታ ነው ይካፈላል ኦኬ ግቢ ውስጥ እስካለ ድረስ ይካፈላል እና በዛ ማካኝነት በራሷ ቀስ እያለች ያው ትቆማለች ከዛ ትቀመጣለች አብራን ትካፈላለች ከዛ በኋላ አንድ ቀን እሁድ ቸርች ሲሄድ አብራኝ መጣች ኦኬ እዛ አለች ልክ ይመስለኛል አንድ ወር ከምናምን ወይ 2 ወር አብረን ቸርች ሄደናል የሆነ ቀን ላይ ደስ የሚለው እዛ ቸርች ሌሎችንም ቸርቾች በጣም ማበረታታት የምፈልገው ነገር ነው ይሄንን ሁሉ ጊዜ አዳዲስ ነፍሳትን መጥራት አለባቸው ቸርቾች በያስባለሁና ትክክል ፋይናሊ የሆነ ቀን ላይ ጌታን ከሚቀበሉ ሰዎች ማከል አየኋት እና ደስ አለኝ ምልክቶች እንግታይ ነበር አንተ እሷ እየተሸነፈች እንደሆነ ለጌታ somehow እንዴ ፓወርፉል እኮ ነው የኛ ጌታ እምነትን የምታዳብረው ከምትሰማው ነገር አይደል ትክክል ቆሞ የመስማት ነገር ካለ ሰይጣን እንዲሰሙ እኮ ድል ፈንታ ይሰጣቸው እዚህ ሲመጡ ለቀኑ ሙሉ ሲተጋ አክቲቭ ሆኖ ያየው ልጅ ልክ 15 ደቂቃ ዛጋ የጸሎት ፕሮግራም ላይ ይላል እንቅልፉ ይመጣል እንዳይሰሙ ነው ይፈልጋል ትክክል ይዋጋል ከሰሙ ግን ይሰራል እግዚአብሔር የሚሰራ ትክክል የሚሰራ ነው የሚለውጥ እግዚአብሔር ቃልና ወደ ጌታ መጣች ፋይናሊ አይ ደስ ይላል ያው ስንት አመት ማለት ነው ይሄ አሁን 2 አመት አለፈ ከተጋባችሁ ማለት ነው አንድ ልጅ ወልዳችኋል ወንድ ነው ሴት ወንድ ልጅ ምን ያክል ጊዜ አሁን 9 ወር ነው 9 ወር አይ ደስ ይላል እግዚአብሔር የተመሰገነ ይሁን ግን በዚሁ ጋር ያዤ ልጠይቅ የምፈልገው ስለ ወንጌል አሁን እዚህ መጣ ፋርም ውስጥም እንደምትነግረኝ ባለቤትህንም ያገኘው እዚሁ ነው ግን ለሰራተኞችም እንደዚህ አትድል ተሰጣለህ ወንጌልን እንዲሰሙ ማለት ነው ከዚህ ወደ ስራ ከመግባት በፊት በተማሪነት ምናምን ሆነ ወደ አገልግሎት ምናምን ቸርች ላይ ማገልገል እንትን ነበር አልነበረኝም ግን ስትሪት ኢቫንጀሊዝም ሰራ ነበር ኦልሞስት
ግልገል ጊቤ 3 ሄጄ 9 አመት ቆይቼ ስመለስ 2 አመት አዲስ አበባ ነበርኩኝና በነዛ 2 አመታት ወንጌል ሰራ ነበር ስትሪት ኢቫንጀሊዝም ሰራ ነበር በጣም የምወደው አንድ በቃ ጓደኛ ብዬ ከጠራው ምጠራው አንድ ወንድም አለኝ ሳሚ ይባላል አሁንም እሱ ስትሪት ኢቫንጀሊዝም ነው የሚሰራው ዋናነት ከሱ ጋር ስትሪት ኢቫንጀሊዝም ሰራ ነበር አክቹአሊ እኔም ከዛ በፊት ነው መስራት የጀመርኩት እሱንም እዛ ጎዳና ወንጌል ላይ ነው ያገኘሁት ጎዳና ወንጌል በጣም የሚያስደስተኝ ነገር ነው ጎዳና ወንጌል የመጀመሪያ የጀመርኩት ፒያሳ ነው በጣም ከባድ ነበር ታውቃለህ ለክርስቲያን በቃ በጣም ከባዱ ቻሌንጅ ስትሪት ኢቫንጀሊዝም መስራት ይቻላል በጣም ወንጌልን የሚያምን ሰው ፊት ኢየሱስ ጌታ ነው ምናምን ችግር የለው ግን somehow በጣም በቃ ሪስፔክትድ ናቸው ብለህ የምታስባቸው በጣም ማያውቁ ሰዎች መሐከል ኢየሱስ ጌታ ነው ብሎ መናገር በጣም ቻሌንጅ የሚያደርግ ነገር እና ያን ደፍሮ ማለት በጣም ቻሌንጅ ያደርገኝ ነበር በጣም ይፈተን ነበር ማስታወሰው አንድ ቀን በቃ እኔ ወንጌል መስራት አለብኝ ብዬ ወጥቼ ዶሮ ማነቂያ አሁን አድዋ 00 ሙዚየም የተሰራበት በላይ ስጋ ቤቶቹን አለፍ ብሎ ድሮ ልጅ እያለ እንዳቦ ተልከን የምንገዛበት ቦታ ነበር አሁን ፈርሷል እዛ አካባቢ ነው ሄጄ ወንጌል ለመስበክ በቃ ወስኜ በቃ ወንጌል መስበክ አለብኝ ብዬ ወጣሁኝ ዛ እልና ይተናነቀኝ ማለት አልችልም ፈራቻ ማለት ነው ማንንም ያቀኝ ሰው የለም ግን በጣም አስፈሪ አሁንም የሆነ ነገር መጥቶ እዚህ ድረስ ይተናነቀኝ ከዛ የእግዚአብሔር ልጅ ክርስቶስ ኢየሱስ ብቻውን ጌታ ነው ብዬ በኃይል ጮኬ በሩጫ ማንም ቆመ ማለት ኢየሱስ ጌታ ነው ይብቻ በሩጫ ከዛ የሆነ ቦታ ላይ አረፈ ስሰማው ውስጤ የፈለቀው ደስታ ልነግር አልችልም በቃ በጣም ልዩ ደስታ ተሰማኝ በጣም ነው ደስ ያለኝ ከዛ ደስታ ሁለተኛ ቀን ለመስራት በቃ ሌላ ምንም አላስፈልገኝ ከዛ በኋላ ማን ይቻለኝ እና ወንጌል ደግሞ የሚገርም ነገር በየሆነ ስፍራ በነገስታት ፊት ስትቆሙ ምን እናገራለሁ ብላችሁ ምንም እንዳትሰቁ አይደል የሚለው መጽሐፍ ትክክል ሁሉ ጊዜ ይኸውልህ በነዛ ወንጌል በሰራውባቸው በቆምኩባቸው ስፍራዎች በጠቅላላ ይሄንን ስፍራ ሰብካለሁ ብዬ አልሄድም እግዚአብሔር ግን በዛ ስፍራ ላሉት ሰዎች መልእክት አለው ሁሉ ጊዜ አንተን አንደበት አድርጎ ነው የሚጠቀመው እና ይመክራል ይገስጻል የፍርድ ቃል ይናገራል በቃ እግዚአብሔር ወደ ልብ ያመጣው ነገር ትፈሳል እና በዛ ውስጥ ራስህን ትመከራለህ ገብቷል ራስህ ደስታ ትጎናጸፋለህ ስለ ምህረቱ ያሰብክ እንባህ ይመጣል ታለቅሳለህ ታዝናለህ አንዳንድ ጊዜ በቃ በጣም የሚያስገርም ምህረት እንዳደረገልህ ስታስብ ለነሱ የሚወራው የምህረት ቃል አንተን ራሱ መልሶ ያሳዝናል ያስለቅሳል እና ወንጌል ፓወርፉል ነገር ነው በጣም ፓወርፉል ነገር ነው እና ብዙ ጊዜ ዳዊት የሚላትን ቃል ሁሉ ጊዜ ይላታለሁ ምናልባት ሳሚ ይሄን ፖድካስት ካየው ያስታውሳል ስለ ምህረት ሁሉ ጊዜ ሲጀምር ስለ ምህረት ነው የእግዚአብሔር ምህረት ከህይወት ይሻላል ህይወት ማለት the most priority ነገር ነው በቃ ማለትም ሌላ ነገር የለንም ምህረት ከምን ይሻላል ይላል ከህይወት ይሻላል እና እግዚአብሔር እኛን የማረበት የምህረት ልክ ምን አይነት እንደሆነ ሳስበው ኢየሱስ ክርስቶስ ለኛ ያደረገው ነገር ስታስበው በቃ አስደናቂ አስገራሚ ያ ሲወራ በጣም ነው ሼክ የሚያደርገው ጎዳና ላይ ልክ ያን አውርቼ ሲጀምር ሼክ ነው የሚያደርገው አጋንንት ከታክሲ ሰልፍ መሐከል አጋንንት ይጮህ ነበር ወንጌል ስንሰብክ ፒያሳል አንዴ አስተውሳለሁ አጋንንት ይጮህ ድራማቸውን ጀመሩ ምናምን ይላል ግን ጄኒውን የሆነው ኃይል ወንጌል በቃ ሰማይ የማይመድብልህ ኃይል የለም ወንጌል ተከራ እና የሚገርም ጊዜ ነው ያሳለፍኩት እኔ አሁን አዲስ አበባ ምንም አይናፍቀኝም ምን ይናፍቃል እንደው አዲስ አበባ ከአዲስ አበባ ምን ይናፍቃል ብለህ ካልከኝ ያ ወንጌል ያ ድምቅ ያለ ሰልፍ አሁን ቦሌ ላይ የምናገኘው ሰልፍ ነበር ኮንሲስተንትሊ የምንሰራበት ሜክሲኮ ላይ ከሱ ጋር እንሰራ ነበር ግራና ቀኝ ሆነን እንሰራ ነበር ወንጌል ከሳሚ ጋር በጣም እሱ ደግሞ የሚገርም ሰው ነው ብታይ ሳሪስ እንሰራ ነበር አዳይ አበባ ጋር መገናኛቶ ጧት እዛ ከሰራን ከሰዓት መገናኛ እንሰራ ነበር ፒያሳ ራሱ በጣም የሚገርም ነበር የታክሲ ሰልፎች የኛ ዋና ፑልፒታችን እዛ አካባቢ ነበርና በጣም ደስ ይል ነበር
እና ወንጌል በኃይል እንሰብክ ነበር ኦኬ እና ወንጌል በጣም የሚያስደስት ነገር ነው ወንጌል ብዙ ጊዜ ብዙ ሰው ወደ ውጪ ለሰው መልእክት ማድረስ ይመስላል ወደ ውስጥ ግን ህይወትን ይሰራል እውነት ነው በጣም ያስደስታል አንተ የምታገኘው ደስታ ለነገር ከምችለው በላይ ነው ወንጌል በመስራት ውስጥ ያለ ረፍት ወንጌል በመስራት ውስጥ ያለ ደስታ ለነገር ከምችለው በላይ ሰማይ ደግሞ ለወንጌል ምንም የማይበጅተው በጀት የለም ሞገስ አለ ማይክ ይዘህ እንደዛ አትሰማም እኮ ማይክ ይዘህ የዛኔ ያለ አትሰማም ንቅ ነው የሚያደርገው እና ያ ደግሞ ወዳንተ ወደ ውስጥ የሚያመጣው ደስታ ደግሞ በጣም የተለየ እና በጣም ደስ የሚል ጊዜ ያሳልፈናል በወንጌል በጣም እስኪ በጣም አሪፍ ጊዜ ያሳልፈን ነው በጣም ደስ የሚል ነው የምናወራው ካንተም እየሰማን ያለነው ነገር በጣም ደስ ይላል በጣም ነው የተመቸኝ በዚህ አጋጣሚ ስለ ወንጌል ካነሳን አይቀር ወንጌል በቢዝነስ ላይ ያለው ተጽዕኖ ምንድነው ብለህ ታምናለህ እስቲ ይሄንን ግልጥ አድርገህ በደንብ ብናወራው ደስ ይለኛል ያው እግዚአብሔር አንድ ያልጁን ኢየሱስ ክርስቶስን ነው ለዓለም አሳልፎ የሰጠው ከዚህ በላይ የሚሰጠው ምንም ስጦታ የለው እውነት ነው እና ጳውሎስ ነው አይደል ያለው እንደዚህ በዋጋ ተጋስታችኋልና የራሳችሁ አይደላችሁም ከዚህ በኋላ በሚኖረው በህይወት በምትኖሩበት በዚህ ስጋችሁ ማንን አክብሩ ይላል እግዚአብሔርን አክብሩ ይላል ሶ እግዚአብሔር በረዳን መጠን ባገኘነው ሰክሰስ ባገኘነው ቢዝነስ የሰምባዲን ክብር ሳይሆን የሰምባዲን ስታተስ ሳይሆን ሁሉ ጊዜ በተገኘንበት በከበርንበት ስማችን በተጠራበት ስፍራ ክራይስትን ከፍ ማድረግ ኤክስፒሪየንስ ዴቨሎፕ ማድረግ በጣም የተለየ ትልቅ መባረክ ክርስቶስ ኢየሱስ አንድ ስፍራ ላይ ሲመክረን ምን አለ ምንድነው መዝገባችሁን ብል በሚበላው ሌባን በሚሰርቀው ስፍራ ምን አታድርጉ አታከማችሁ መዝገባችሁን ምን በማይበላው ሌባን በማይሰርቀው ብልን በማይበላው በምን አከማችሁ ሶ ምድር ላይ በስጋ የምናገኛቸውን ሰክሰሶች ጠቅላላ ወደ ሰማያዊ አክሊል የምንለውጥበት አንዱ ትልቁ በር ወንጌል ነው ትልቁ በር ብዙ በሮች አሉ በጌታ ስንሆን ልግስናችን አለ በትዳራችን በቅድስናችን በትህትናችን ትጉሆነን በመስራታችን በማክበራችን ታላላቆቻችንን በማክበር ታላላቆቻችንን ብቻ ሳይሆን ታናናሾቻችንን በማክበር እንገልጸዋለን ወይም ወደ አክሊል መለወጥ እንችላለን ያን ግን በቢዝነሳችን የምናገኘው ወይም ደግሞ በጣም ትልቁ እዚህ ምድር ላይ ተጽዕኖ በመንፈጥርበት በፋይናንሳችንን እግዚአብሔርን ማክበር የምንችልበት አንዱ ትልቁ በር ወንጌል ነው ብዬ አስባለሁ እና ለወንጌል ሰማይ ምንም የማይበጅተው እኛ ባናደርግም የማያደርግበት ምንም ሪዝን የለውም እግዚአብሔር ሁሉን ነገር ፕሮቫይድ ያደርጋል እና ያለንን ነገር ለዛ ፕሮቫይድ የምናደርግበት መንገድ ማመቻቸት ደግሞ ለኛ ትልቅ ብለሲንግ ነው ብዬ አምናለሁ ትክክል ከቢዝነስህ ጋር በተያያዘ በርግጥ ከእግዚአብሔር ቃል የምትመርጠው አይኖርም ምራጭ አይኖርም የእግዚአብሔር ቃል ግን እንደ ፕሪንሲፕል የምትይዘው ወይ እንደ መሪ ቃል እንደ ስሎጋን የምትይዘው የእግዚአብሔር ቃል ይኖራል ከመጽሐፍ ቅዱስ ውስጥ መዝሙር አንድ ያው የታወቀ ምስጉን ነው የሚለው ምስጉን ነው በክፎች መንገድ ያልሄደ በአመፀኞች መንገድ ያልቆመ በዋዘኞች ወንበር ያልተቀመጠ ነገር ግን በእግዚአብሔር ሕግ ልቡን ደስ ይለዋል የሚለው ቃል እሱ በጣም ያስገርመኛል በውሃ ፈሳሾች ዳር እንደተተከለ ፍሬዋን በጊዜዋ እንደምትሰጥ ቅጠሏን እንደማይረግፍ ዛፍ ይሆናል ኃጢአተኞች እንደዚህ አይደሉም የሚለው ቃል በጣም ያስገርመኛል ንፋስ ጠርጎ እንደሚወስደው ትቢያ ናቸው ይላል እሱ ቃል በጣም ያስገርመኛል በህይወቴም ያን ይሆነልኝ እኔ በቃ እንደ ምስጉን ሰው እየኖርኩ እንዳለው ነው የሚሰማኝ እና በጣም ደስ ይለኛል እሱን ቃል በጣም ነው የምወደው እንደ ስሎጋንም ነው የማስበው ኦኬ ለእግዚአብሔር ትልቅ እና ሰፊ ልብ አለ እንደማየው ከሆነ ምክንያቱም እኛ ሀገር ምንድነው መሰለ እስኪ የተለመደው ቢዝነስማን ስትሆን የእግዚአብሔርን ቃል ሼር ማድረግ እንደዚህ አይነት ነገሮች ላይ መሳተፍ የእግዚአብሔርን ቃል ከማንበብ ጨምሮ ብዙ ሰዎች ሰዓት ማቃጠል ይመስለናል ያንን ማድረግ ከቢዝነሳችን ቀንሰን የምናደርግ ይመስለናል በእርግጥ እግዚአብሔር ደግሞ የምንሰራውንም ስራ የሰጠን እርሱ ነው ሁሉ በእርሱ ከርሱ ሆነ እንደሚለው
ሁሉ ነገራችን ከርሱ የመጣ እርሱ የሰጠን ነገር ነው እና ያሳዝነናል ለመንፈሳዊ ነገር ሰዓታችንን መቁረስ ንብረታችንን ገንዘባችንን ቆርሶ መስጠት የሚያሳዝነን ሰዎች አሉና በዚህ መጠን ግን ለእግዚአብሔር ቅን ልብ ኖሮት ልብህን ከፍተህ ስራ ወይ የሚመጣው ገንዘብ ሳያታልልህ በዚህ መጠን ከእግዚአብሔር ጋር አታችድ ሆነህ መሄድ በጣም አሪፍ ነው ብዬ ማስበው ምክንያቱም አሁን ከምትነግረኝ ለምሳሌ ቅድም ገጠመኝ ያልከው በህልም የምታየው ነገር ለሊት በልሳን እየጸለይክ የዞርክ ግቢውን የምታድረው ነገር ብዙ ጊዜ አልተለመደም በሌላው ዓለም ባላቅም በእኛ ሀገር አልተለመደም ብዙም እንደዚህ አይነት ነገር ማለት ነው ብዙ ነገር ምንፈታው በእኛው ጥበብ ለመፍታት ነው ምን ሞክረው ሁሉ ነገር በጸሎት ከመፍታት ይልቅ ለእግዚአብሔር አሳልፎ ከመስጠት ይልቅ ብዙ ነገርን ወደ ራሳችን አመተን በራሳችን ጥበብ ለመፍታት ነው ምን ሞክረውና ይሄ ደግሞ ትልቅ ትምህርት ነው ብዬ ነው ማስበው ይሄንን ማድረግ ከመጸለይ ያለፈ ምንም መፍትሄ አለን ብዬ ስለማላስብ ሁሉ ነገር አሳልፈ ለእግዚአብሔር የሰጠ ሰው ነህና ጌታ ይባርክ ማለት እፈልጋለሁ አሁን መጠይቅ ጥያቄ ደግሞ ከቤተ ክርስቲያን ጋር በተያያዘ ነው ቢዝነስ ማኖች በቢዝነስ ስፔሻሊ ሰክሰስፉል የሆኑ ሰዎች ሆነው ክርስቲያን ወንድሞችና እህቶች ቤተ ክርስቲያን ላይ ያላቸው ኃላፊነት ምንድነው ብለህ ታስባለህ ከወገኖችን ከመርዳት ወይ ደግሞ ምክንያቱም እኛ የምናስበው መድረክ ላይ የሚወጣውን ሰው ብቻ እንዳገልጋይ ስለምናስብ ከዛ ባለፈ ግን ምን አይነት ኃላፊነት አለ ቸርች ለአገልጋዮች ብቻ ተሰጥታ የምትተውናት ወይ ስለዚህ ምን ታስባለህ በዚህ ዙሪያ የቢዝነስ ሰዎች ቤተ ክርስቲያን ላይ ካላቸው ኃላፊነት አንፃር ብዙ ኃላፊነት አለባቸው ብዬ አስባለሁ የቢዝነስ ሰዎች እግዚአብሔር መልካምና ቸር አምላክ ነው እግዚአብሔር ምን ሰራውን ስራ የሚያከናውንልን አምላክ ነው አምልኮቻችን ብቻ ሄደን የምናመልከው አይደለም አምልኮ በህይወት በእያንዳንዱ እንቅስቃሴያችን የምናደርገው ምን ተገብረው ጉዳይ ነው ፕራዮሪቲ የምንሰጠው ጉዳይ ነው መሆን ያለበት ብዬ አምናለሁ ከህብረት አቋያ ስለ ህብረት መጽሐፍ ቅዱስ ብዙ ነገር ነው የሚለው እግዚአብሔር ብዙ በረከትን የሚያዝበት እንደሆነ እናውቃለን እግዚአብሔር ወደ ልጅ ወደ ክርስቶስ ኢየሱስን ወደ መምሰል የምናድግበትንም እድል እና ትምህርት የምናገኝበትም ጸጋን የምንካፈልበትም ትክክለኛ ስፍራ ነው ብዬ አስባለሁ የኛ ትርጉም በዛው ብዙ ይሆናል ብዬ አስባለሁ ግን ከሁሉም በላይ በህይወት ክርስቶስን ከመምሰል ጋር ተያይዞ ቢዝነሳችንን እንቅስቃሴያችንን እና ያሉንን ኔትወርኮቻችንን ምንድነው ማድረግ በጣም ጠቃሚ ነው በያስባለሁ ከመንፈሳዊ ነገሮቻችን ጋር ለይቶ ማየት በጣም አደገኛ ነው በያስባለሁ አንዳንድ ሰዎች እንዲህ አይነት ትሬንድ አለን መንፈሳዊ ነገር ሌላ ነው ቢዝነስ ሌላ ነው ምንለው ልምምድ አለ ያ አይነት ልምምድ ምን አይነት ነገር አለው መሰለ አንዳንድ ጊዜ ልክ እነ ዳንኤልን ታስታውሳለህ ስፍራ ከተሰጣቸው በኋላ ለይተህ የምታስቀምጠው ጉዳይ አይደለም ዶሚናንሱን በደንብ ግልጽ አድርገህ በህይወት ማሳየት የማትችል ከሆነ መንፈሳዊ ነገር በብዙ አይነት መንገድ ይዋጣልና ክርስትናችንን ፕራዮሪቲ ከመስጠት አቋያ ቸርች ውስጥ የሚኖረው ሚና ለኛ እኛም ደግሞ ለቸርች የሚኖረን ትርጉም ብዙ ነው ብዬ አስባለሁ ስለዚህ በጣም ልዩ ጥቅም አለው ልዩ ትርጉም አለው ለኛ ስፔሻሊ ቸርች ፌሎሺፕ ውስጥ ነው እንዳንተ አይነት አሁን ለምሳሌ የግብርና ስራ ውስጥ መግባት የሚፈልጉ ወጣቶች ሊኖሩ ይችላል አሁን ሚዲያው ላይ እንደምናየው
መንግስትም ግብርናን ያበረታታል እንደገና ደግሞ የሚያስከብርም ነገር ሆኗል አይ ቲንክ ከተሳሳት አንድ የሆነ ቪዲዮ ከሀገር ውጪ የሰራው ስለ ገበሬዎች አካንድ ነጭ ገበሬ ጋር ሆነ ስለ ቦቲው ስላለው የቦቲው ቫልዩ ስላላቸው ክብር ምናምን ስትናገር ነበር ያ አሁን ላለው ትውልድ ኢንፍሉዌንስ ያደርጋል ብዬ አስባለሁ በብዙ መቶ ሺዎች ሰዎች አንተን ስለሚያውም ስለሚከተሉ ማለት ነው ስለዚህ እነዚህ ገበሬ መሆን የሚፈልጉት በግብርናውም በዚህ በላም እርባታውም ዙሪያ ሊሆን ይችላል መሆን ለሚፈልጉ ሰዎች ምን ምክር ይኖርሃል አንተ አንደኛ ህልማቸውን እንዲከተሉ ነው ሁሉ ነገር አልጋ ባልጋ አይሆንም በህይወት ስትኖር የምትፈልገውን ነገር መጽሐፍ ቅዱስ ሲናገር እንደዚህ ይላል በፍጹም ልብህ እግዚአብሔርን ታመን እርሱም የልብህን መሻት ይሰጣል ይላል ሶ የምንፈልገውን ነገር እንደሚሆን እርግጠኛ ሆኖ መነሳት ነው ከዛ ባለፈ እያንዳንዱ ቀን ላይ የእያንዳንዱ ቀን ሩቲናችን ውስጥ ያንን ህልማችንን ካሳኩ ወይም ደግሞ ለማሳካት ፍላጎት ካላቸው ሰዎች ጋር ወይም ደግሞ የዛ ነገር ጥማት ካላቸው ሰዎች ጋር ስፔንድ ማድረግ በጣም አስፈላጊ ነው ብዬ አስባለሁና የሚፈልጉትን ነገር ከሚያከብርላቸው ከሚወድላቸው ሰዎች ጋር አብረው ጊዜ በማሳለፍ ያንን የሚወዱትን ነገር አቺቭ ማድረግ የሚችሉበትን እድል ይሰጣቸዋል የሚል እምነት አለ በመጨረሻ ግን ማስተላለፍ የምትፈልገው ነገር ካለ እድሉ ልስጥህ በጣም አድርጌ አመሰግናለሁ ስለመጣችሁ ደስ ብሎኛል እንደው የመጨረሻ መልእክት አስተላልፍ ካላችሁኝ ሀገራችን ትልቅ ሪቮሉሽን ላይ እንደሆነች አስባለሁ በሁሉም ሴክተር እንደው ትንሽ የግብርናው ላይ ሆኗል ብዬ አስባለሁ ግን በሁሉም ሴክተር ትልልቅ ለውጦች ላይ እንዳለች አምናለሁ እና ክርስቲያን ወጣቶችን መምከር እፈልጋለሁ ማለትም ያው መምከር ሳይሆን ምልካለኝ ካየውት ካጋጠመኝ ነገር እንደው ጥቂት ነገር ከማለት አቋያ እግዚአብሔር ቸር አምላክ ነው በጣም ቸር አምላክ ነው እግዚአብሔር በልባችሁ ያለውን ነገር አውጥታችሁ ጀምሩት ካልጀመራችሁት እንደተዘጋ ይቀራል ከጀመራችሁት ግን እግዚአብሔር ኃይል ይሰጣችኋል በእናንተ በኩል ያለው ነገር ከሄደ በእግዚአብሔር በኩል ያለው ነገር በፍጹም አይቆምም እና ያልተጀመረ ነገር እንዳልተጀመረ ሆኖ ተቀብሮ ይቀራል የተጀመረ ነገር ግን ይቀጥላል የተጀመረ ነገር ግን ይሰፋል የተጀመረ ነገር ግን ለብዙዎች መፍትሄ ይሆናል ሌላው እንደ እናቴ ደሞዝተኛ ነት ሊሚቴሽን ሰው ስራ ጀምራቸው የሆነ ነገር ውስጥ ላሉ ወጣቶች ነው ሰው የሆነ ኤክስፒሪየንስ እስከሚያገኝ ድረስ የሆነ ፋይናንስ እስከሚያገኝ ድረስ ያሰበውን ነገር የሚያስኬድበትን ኢኒሻል ኤክስፒሪየንስ እና ካፒታል እስከሚያገኝ ድረስ የሆነ ቦታ ላይ ሊቀመጥ ይችላል ከዛ በኋላ ግን መነሳት መቻል አለበት እና ክርስቲያኖች በብዙ ስፍራ መሪ መሆን መቻል አለባቸው በብዙ ስፍራ ለብዙዎች በር መከፋች መሆን መቻል አለባቸው ኢንፍሉዌንሻል መሆን መቻል አለባቸው እግዚአብሔር እስራኤልን ሲመራ በሁሉ ስፍራ ዶሚናንሳቸውን አስጠብቆ ነው የመራቸው በየትኛውም ስፍራ ከኋላ አላስቀመጣቸው ስለዚህ እንደ መሪ ራሳቸውን እንደ መሪ እንዲያዘጋጁ ራሳቸውን እንደ በር ከፋች እንዲያዘጋጁ ራሳቸውን እንደ እግዚአብሔር መሳሪያ እንዲያዘጋጁ አደራ ለማለት ፈልጋለሁ የሆነ ነገር ሲያዩ እግዚአብሔር ያንን ነገር አስጀማሪ እንደሚያደርጋቸው እንዲያስቡ የሆነ ነገር ሲያገኙ የሆነ ነገር ውስጥ ገብተው የሆነ ነገርን ፉልፊል ለማድረግ እንደማሟያ ሳይሆን እንደ አስጀማሪና ለብዙዎች አይን ከፋች ለመሆን እንዲሰሩ እንዲተጉ ላበረታታቸው ፈልጋለሁ እይታቸው ሰፊ እንዲሆን ለመክራቸው ፈልጋለሁ የሚፈልጉትን ነገር ጫፍ ይመልከቱ ምክንያቱም እግዚአብሔር ከመጀመሪያ ጀምሮ ያቀ ከመጨረሻ ነው የሚጀምረው ሁሉ ጊዜ እግዚአብሔር ነገሮችን ሲጀምር ከመጨረሻ ነው የሚጀምረው የትኛውንም የመጽሐፍ ቅዱስ ታሪክ ብትመለከት እግዚአብሔር ከመጨረሻ ነው የሚጀምረው
ከማድረግ ነው የሚጀምረው አደርጋለሁ ብሎ ነው የሚጀምረው ይሄ ይሆናል ብሎ ነው የሚጀምረው ስለዚህ ክርስቲያንነታቸው ልዩነታቸው የሚመጣውም ከዛ መሆን መቻል አለበት መነሻውም ከዛ መሆን መቻል አለበት ይያስባል እምነታቸው ከመጨረሻ መጀመር መቻል አለበት ባላቸው ሳይሆን ባለላቸው እግዚአብሔር ወይም ደግሞ እጃቸው ላይ ባለው ገንዘብ ሳይሆን ባመኑት አምላክ በእግዚአብሔር ታምነው አንድ ብለው መራመድ መጀመር አለባቸው በያስባለው እግዚአብሔር ደግሞ ታማኝ አምላክ ነው ምክንያቱም ይሄን በቃሉ የተናገረው እና እግዚአብሔር ከነሱ ጋር ከሆነ ምንም ያስፈራቸው ነገር የለም ሪስክ ይውሰዱ ደፋር ሁኑ በየ ማለት ወዳለው በጣም አድርጌ አመሰግናለሁ መልካም ጊዜ Thank you በጣም እስኪ በጣም ነው እናመሰግነው ቅዱሳን እንደተመለከታችሁት በጣም ሰፊ ትምርት ነው የወሰድነው ያልተቀበረው መክሊት የሚለው ፖድካስታችን በዚህ ተጠናቀቃል ቀጣይ ደግሞ እንደ እስኪ አይነት መክሊቱን ያልቀበረ ሰው አግኝተን ደግሞ ከሱም ብዙ ነገር እንካፈላለን እስከ ቀጣይ ፕሮግራም ሰላም ሁኑ እናመሰግናለን